ሰው መሪዞ ይቆጥራል እንዴ? ካውንተር ይላል። ወይኔ ቡርኖ ላሳያችሁ። ሀፍታይማችን እንዳለቀ ደግሞ ወደ ኳሳችን እንመለሳለን። በዚህ ቪዲዮ ብዙ ነገር ነው ያጋጠመን። ባለችን ሀፍታይም ላሳያችሁ። የእናንተም ጥያቄ ነው። እሁዶ ነው የዩናይትድ ጌም እያለ ምንድን ያስወጣል ትሉ ይችላላችሁ። የዩናይትድን ጌም መኪና ውስጥ እያየን ነበር ነው ያስወጣን ጉዳይ። ሁሉም ሰው የሚያስፈልገው አሪፍ ነገር ስለሆነ ወደዛ ነው የምንሄደው። ደረስን። አጣዳፊ ጉዳዩ ፍሬንድሺፕ ፓርክ ነበር የሚገኘው። እንዘልቃለን። ጉዳዩ ምንድነው ካላችሁ ነፃ ላቪሽ ማትረስ ለመሸለም ነው የመጣነው። ቶሎ ቶሎ ብለን ፋውንቴኑ ጋር እንደርሳለን። ነፃ ፍራሽ የሚሸልመን ከሮያል ግሩፕ አንድ የሆነው ሮያል ፎም ነው። ለሉላ ሳገኛት እነግራታለሁ። ቤብ ግን እንደምታዩት ስራዋን ለመስረቅ የሞከረች ነበር። ሮያል ፎም አዲስ ላቪሽ ስፕሪንግ ፍራሽ አምጥቶላቸዋል። እሱም በማስመልከት ኤም ፕሮግራም እና ሌሎችንም ስራዎችን ሲያስተዋውቅ ነበር። ሁሉም ፍራሾች እንዴት እንደሚሰሩ እዚህ ጋር ነበሩ። መርጠን እንግዲህ የሚመቸንን ኦርደር አድርገናል። ሞክራችሁ ነው ሉላን ግዴታ መጠበቅ ስለነበረብን አንዳንድ ነገሮች ሞከረን። ኦርደራችንን ኮንፈርም አደረግን። እስከዛ መኪናችን ጋር እንሄዳለን። ኳሳችን ጋር እንሄዳለን። ከልቡ ዚም ነው ስመለስ 2-1 71 ደቂቃ ላይ ደርሰናል። እንቋጥራለን። ሶስተኛ ይላል። ስጠው አለቀ። This is Man United። አንድ እንግዳ ሰላም ብለን እንመለሳለን። ፋይናሊ እንግዲህ ሉላን አግኝተናታል። አንዳንድ ጥያቄዎች ጠየቅናት። እንግዲህ ሮያል ፎም ለኛ ሪኮመንድ አድርጋናለች። እኛ ደግሞ ለእናንተ ሪኮመንድ እናደርጋችኋለን። ከሮያል ፎም ጋር አሪፍ ጊዜ ነበረ። አሁን ምን ቀረን ታዲያ? ገብተን በሮያል ፍርናሽ ለሽ